የፀጉር ጫፍ መንታ አስቸግሮኛል። ፀጉሬን እየተንከባከብኩት ነው፣ ነገር ግን አያድግም። የፀጉሬ ጫፍ ቶሎ መቁረጥ ፀጉር ያሳድጋል ወይ? ሰላም፣ ዛሬ ለሁሉም ከፀጉር እድገት ጋርና ጤንነት ጋር ለተያያዙ ጥያቄዎቻችሁና ኮሜንታችሁ ምላሽን ይዤላችሁ መጥቻለሁ። ጥያቄ 1 ከዋናው ጥያቄ እንጀምር። ፀጉሬ ለምን አያድግም? እውነታው ፀጉራችን ሁልጊዜም ያድጋል። እንደውም የአብዛኞቻችን ፀጉር በወር ውስጥ እስከ ግማሽ ኢንች ድረስ ያድጋል። ነገር ግን የፀጉራችሁ ጫፍ ደካማና የተጎዳ ከሆነ ከስሩ የሚያድገው ፀጉር ቁመቱ የማይታይ ይሆናል። ይህም ማለት ፀጉራችን ከእድገቱ እኩል ከጫፉ የሚሰበር ወይም የሚቆረጥ ሲሆን የፀጉራችን እድገቱ ያቆመ ይመስለናል። ነገር ግን ፀጉር ብትንከባከቡትም ባትንከባከቡትም እድገቱ አይቋረጥም። ልዩነት የሚፈጥረው የሚያድግበት መጠንና የፀጉር ርዝመቱ ወይም ለውጡ ሊታይ የሚችል መሆንና አለመሆኑ ነው። የፀጉር ርዝመትን መጠበቅ እንድንችል ወይም ደግሞ ፀጉር ከስሩ እያደገ ርዝመቱ እንዳይታይና ጫፉ ላይ እንዲሰበር የሚያደርጉብን ምክንያቶች፣ አንደኛ ድርቀት። ፀጉር ከስሩ ከጭንቅላታችን በቂ የሆነ የተፈጥሮ ቅባት ወይም ደግሞ ሲበም የሚያገኝ ሲሆን የተፈጥሮ ቅባት መጠን የፀጉር ስር ላይ እና የፀጉር ጫፍ ላይ ያለው መጠን የተራራቀ ነው። ማለትም የተፈጥሮ የፀጉር ቅባት ወይም ሲበም ጫፍ ድረስ መድረስ የሚችል አይደለም። ለዚህም ነው የፀጉር ጫፉ ሞይስቸራይዘር ካላደረግነው ወይም ደግሞ ደረቅ የሚሆን እና የሚሰባበረው ብሎም ፀጉራችን እያደገ አይደለም ብለን እንድናስብ ምክንያት የሚሆነው። ከራስ ቆዳችን የበለጠ የፀጉር ጫፍ ቅባት እንደሚፈልግ ማወቅ መቻል አለብን። ነገር ግን ይህ ማለት የራስ ቆዳችን ቅባት አይፈልግም ማለት አይደለም። መርሳት የሌለብን የፀጉር ጫፍ በፍጹም ደረቅ መሆን እንደሌለበትና ሁልጊዜ ቅባትንና ሞይስቸርን ልንሰጠው እንደሚገባ ነው። ሁለተኛ የፀጉር አይነትንና ፖሮሲቲን አለማወቅ። ብዙ ጊዜ እንደ ቀላል ነገር የምንመለከተው ነገር ቢሆንም ብዙ ቦታዎች ላይ ለፀጉር እድገት ተብለው የሚወራላቸውንና የምናያቸውን የፀጉር ማስኮችና ቅባቶችን እየተጠቀምን ምንም አይነት ለውጥን ያለማየታችን አንደኛው ምክንያት የፀጉር ፖሮሲቲን አለማወቅ ነው። ምክንያቱም ለአንደኛው የፀጉር ፖሮሲቲ የሚስማማ ቅባት ወይም ማስክ ለሌላኛው የፀጉር ፖሮሲቲ የማይመች፣ እንደውም ፀጉሩን ከማሳደግ ይልቅ እንዲሰባበርና እንዲደርቅ ሊያደርገው የሚችል መሆኑ ነው። ለምሳሌ ሎ ፖሮሲቲ ፀጉር ያላቸው ሰዎች የኮኮናት ኦይልን ወይም ካስተር ኦይልን ቢጠቀሙ ፀጉራችን ከማራስ ይልቅ እንዲሰባበር ሊያደርጉት ይችላሉ። በተመሳሳይ በውስጣቸው ከፍተኛ ፕሮቲን ያላቸውን ማስኮችና የፀጉር ማሳደጊያ ተብለው የሚታዩ ውሃዎችን ማለትም እንደ ሩዝ ውሃ፣ የእንቁላልና የአብሽ ማስኮችን ቢጠቀሙ ፀጉራቸው የሚደርቅና ከማደግ ይልቅ የሚሰባበር ሊሆን ይችላል። ለዚህም ነው ፖሮሲቲን በማወቅ ምርቶችን እንዲሁም ማንኛውም የምናያቸውን ማስኮችንና ትሪትመንቶችን መጠቀም የሚኖርብን። ሶስተኛ እሳት። በተመሳሳይ የፀጉራችን እድገት የማናይበት ሌላኛው ምክንያት ፀጉራችን በእሳት ስታይል ማድረግ ነው። በተለይም በተደጋጋሚ እሳትን መጠቀም ፀጉራችን ከጫፍ እንዲሰባበር፣ ወዙን እንዲያጣና እንዲደርቅ ያደርግብናል። እንዲሁም የፀጉር ሻምፖና ኮንዲሽነር አጠቃቀም። ከዚህ በፊት በሌሎች ቪዲዮዎች እንደነገርኳችሁ ሻምፖን ሁልጊዜ የራሳችን ቆዳ ለማጽዳት ብቻ መጠቀም፣ በተመሳሳይ ኮንዲሽነርን የፀጉራችን ጫፍ ለማለስለስና ለማፍታታት እንዲሁም ለማጠብ ብቻ መጠቀም ይኖርብናል። ጥያቄ 2 ፀጉርን ቶሎ መቁረጥ ያሳድጋል ወይስ አያሳድግም? የፀጉርን ጫፍ መቁረጥ ፀጉርን ያሳድጋል። ነገር ግን ቶሎ መቁረጥ እድገቱን እንዳናየው ያደርገናል እንጂ ከዛ የተረፈ ቶሎ እንዲያድግ ሊያደርግልን አይችልም። ፀጉራችን ከስሩ ነው የሚያድገው። እናም ከመቆረጥ ጋር ምን አገናኘው ብላችሁ የምታስቡ ከሆነ እንደነገርኳችሁ የፀጉር ጫፍ ጤንነት የፀጉር ርዝመቱን መጠበቅ የሚያስችለን ስለሆነ ነው። የፀጉር ጫፍ ከተጎዳ በኋላ ካልተቆረጠ እድገቱ ይቋረጣል ወይም ያቆማል። ወደ ስሩ ሊሰነጠቅና መንታ ሊፈጥርም ይችላል። ነገር ግን የፀጉራችሁ ጫፍ ጤነኛ ሆኖ እድገቱ እንዲፋጠን ብሎ በማሰብ ብቻ ብትቆርጡት እንዲያጠር እንጂ እንዲረዝም ልታደርጉት አትችሉም። የፀጉራችሁ ጤንነት መሰረት በማድረግ የፀጉር ጫፍን መቁረጥ፣ ከዚህም በተሻለ የተጎዳና መንታ የሆኑ የደረቁ የፀጉር ጫፎችን በመምረጥ መቁረጥና የፀጉር ጤንነትን መጠበቅም ይቻላል። ጥያቄ 3 የፀጉር መንታን እንዴት ማጥፋት ይቻላል? የፀጉር መንታ ወይም ስፕሊት ኤንድስ ፀጉራችን ለጤናው እርዳታ የሚጠይቅበት ወይም መታመሙን የሚያሳውቅበት ትክክለኛ መንገዱ ነው። የፀጉር መንታ የሚፈጠረው የፀጉር ዛላ የሚጠበቀው በላይ የላይኛው
ኪዩቲክል ወይ ደግሞ የላይኛው የፀጉር ክፍል ሲጎዳ ነው። ይህም የፀጉር ደካማ እንዲሆንና እንዲሰነጠቅ ምክንያት ይሆናል። የፀጉርን የላይኛው ክፍል ወይም ደግሞ የፀጉርን የላይኛውን ኪዩቲክል ሌየር ፓርትን በተለያዩ ምክንያቶች ልንጎዳው እንችላለን። በመኝታ ጊዜ ጥንቃቄ አለማድረግ፣ በተደጋጋሚ በሳት ፀጉርን ስታይል ማድረግ፣ ጠባብ የፀጉር ማበጠሪያዎችንና ቡርሾችን መጠቀም ዋነኞቹ ናቸው። እንዲሁም የኮንዲሽነር አጠቃቀምና አመራረጥ ሌላኛው መንታ እንዲከሰት ሊያደርግብን የሚችል ምክንያት ነው። የፀጉር መንታ በቀላሉ እንዳይከሰት ማድረግ ይቻላል። ይህም የፀጉር ጫፍን ጤንነት በመጠበቅ ነው። የፀጉር መንታ ከተከሰተ በኋላ በራሱ ሊድን አይችልም። ስለዚህ መቁረጥ ይኖርብናል። ከተቆረጠም በኋላ ተመልሶ እንዳይከሰትና እንዳይፈጠር የፀጉር ጫፍ እንዳይደርቅ እንዲሁም እንዳይጎዳ ማድረግ አለብን። ይህንም ማድረግ የምንችለው ሁልጊዜም ሞይስቸርን በመጠቀምና ደረቅ እንዳይሆን በማድረግ በተመሳሳይም ከላይ የተነገርኳችሁንና ምክንያት ሊሆኑ ይችላሉ የተባሉትን ነገሮች በሙሉ ማስወገድ በመቻል ነው። ጥያቄ 4 ለምን የፊት ለፊት ፀጉሬ ወይም ቤቢ ሄር ተነቃቀለብኝ? የፊት ለፊት ፀጉር መነቃቀልና መሸሸት የሚያስጨንቅ ነገር ቢሆንም በቀላሉ ልናስተካክለው እንችላለን። የፊት ለፊት ፀጉር ወይም ቤቢ ሄር በቀላሉ የሚሰባበሩ ጠንካራ ያልሆኑ ጥንቃቄን የሚፈልጉ የፀጉራችን ክፍሎች ናቸው። ቤቢ ሄር በተለያዩ ምክንያቶች ሊጎዱ፣ ሊሰባበሩና ሊነቃቀሉ ይችላሉ። ከነዚህ መካከል ከፊቱ ስብስብ ተደርገው የሚሰሩ የሚያጣብቁ ሹሩባዎችና የፀጉር አያያዞች ስታይሎች፣ የዊግ ማጣበቂያዎችና ጀሎችን ማዘውተር ዋነኞቹ ምክንያቶች ናቸው። በእነዚህ ወይም በተለያዩ ምክንያቶች የተከሰተ የፊት ለፊት ፀጉር መነቃቀልን የተፈጥሮ ቅባቶችን እንደ ሮዝመሪ ኦይል፣ ካስተር ኦይል እና ፔፐርመንት ኦይል በመጠቀም መመለስ ይቻላል። ከዚህም በተጨማሪ የደም ዝውውርን የሚያፋጥኑ፣ የፀጉር እድገትን ለማፋጠን የሚያስችሉ የተፈጥሮ ቅባቶችን በአንድ ላይ በማዋሃድ መጠቀም። ከነዚህም መካከል ጥቁር አዝሙድ፣ ዝንጅብል፣ ቀይ ሽንኩርት፣ ቅርንፉድ የመሳሰሉትን በሳይንስ የተረጋገጡና ድጋፍም ያገኙ የተፈጥሮ ግብዓቶችን በመጠቀም ተመልሶ እንዲያድግ ለማድረግ እንችላለን። በተጨማሪም ጉዳትን ከሚያደርሱ ስታይሎች መጠንቀቅና ለሌሎች ነገሮችን ጉዳት እንዳያደርሱበት ጥንቃቄ ማድረግ ይኖርብናል። ጥያቄ 5 የራሴ ቆዳ ቶሎ ቶሎ ሊያሳክከኛል እንዲሁም ይደርቅብኛል፣ ምክንያቱና መፍትሄው ምንድን ነው? የራስ ቆዳችን እህል እንደምናሳድግበት መሬት ነው። ጤነኛ ካልሆነ የፀጉር ጤናችንም የተስተካከለ ሊሆን አይችልም። ምክንያቱም የራስ ቆዳ መድረቅና ቢውልዳፕ ወይም ደግሞ የምርቶች ክምችት መኖር የፀጉር መነቃቀልን እንዲሁም የፀጉር ፎሊክሎችን መውጫ መዝጋት እድገቱ እንዲቋረጥ ሊያደርግብንም ይችላል። የራስ ቆዳ መድረቅና ማሳከክ በተለያዩ ምክንያቶች ሊከሰት ይችላል። ቶሎ ቶሎ መታጠብ፣ ጠንካራ ግብዓት ያላቸው ሻምፖዎችን መጠቀም፣ የምርቶች ማለትም ቅባት፣ ጀሎች እንዲሁም ስፕሬዎች መከማቸት በተመሳሳይ ለረጅም ጊዜ ሳይታጠቡ መቆየትም ምክንያት ሊሆኑ ይችላሉ። የራስ ቆዳ ድርቀትን ለመከላከል የምትጠቀሙበትን ሻምፖ በትክክለኛው መንገድ መምረጥ፣ በሳምንት ከ1 እስከ 2 ጊዜ በሞቀ የተፈጥሮ ቅባት የራስ ቆዳ ማሳጅን ማድረግ፣ በየቀኑ ከመታጠብ ይልቅ ጊዜውን ጠብቆ መታጠብ፣ በቂ ውሃን መጠጣት፣ በኦሜጋ 3 የበለጸጉ ምግቦችን መመገብ ይኖርብናል። በተመሳሳይ በምርቶች ክምችት ምክንያት የሚፈጠር የራስ ቆዳ ማሳከክን ለመከላከል ጊዜውን ጠብቆ መታጠብ እንዲሁም በንጹህ የራስ ቆዳ ላይ ብቻ ቅባቶችን መቀባትና የተፈጥሮ ግብዓቶችን እንደ እሬትና የመሳሰሉትን ቆዳን ሃይድሬት ለማድረግ የሚያስችሉ የተፈጥሮ ማስኮችን መጠቀም ይመከራል። ጥያቄ 7 ፀጉሬ ለምን ይሳሳል? የፀጉር መነቃቀልና መሳሳት ውስጣዊ ወይም ውጫዊ በሆኑ ምክንያቶች ሊከሰት ይችላል። ከነዚህም መካከል ጭንቀት፣ የሆርሞን መዛባት፣ ያልተስተካከለ አመጋገብ ማለትም ዝቅተኛ የሆነ የአይረን፣ ፕሮቲን እንዲሁም ቪታሚን አወሳሰድ ምክንያት እንዲሁም በኬሚካሎችና የፀጉር ስታይሎች ምክንያት ሊከሰት ይችላል። የፀጉር መሳሳትን ለማስተካከል መጀመሪያ መነሻ ምክንያቱን ማወቅ ያስፈልጋል። ይህም መነሻ በማድረግ የፀጉር መሳሳት ችግርን ለማስተካከል እንችላለን። ከዚህም በተጨማሪ በሞቀ ውሃ አለመታጠብ፣ ፕሮቴክቲቭ ስታይሎችን ማዘውተር ዋነኞቹ ሊያስተካክሉልን የሚችሉ ነገሮች ናቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።